አድርገዋል። ሁለተኛ ሀቢባ ትልቁ ስትሰራ የነበረው ሎተሪ ህገወጥ ሎተሪ ነው ባለው። ይህ ከማን ጋር የምትሰራው? ኢትዮጵያ ካሉ ሰዎች ጋር ነው። ኦኬ እና ባደው ለመንግስት ሁሉ ሪፖርት አድርገናል። መንግስት ራሱ በዚህ ጉዳይ ላይ ሰሞኑን መልስ ይሰጥበታል። ህገወጥ ሎተሪ እሷ እዚህ ተቀምጣ ከነ ቅልቦች ጋርና ከነ ተስፋዬ አረርጌ ከቅልቦች ጋር ምናምን ሎተሪ ከመንግስት ጋር ኮንዶሚኒየም 40 ሚሊዮን 50 ሚሊዮን እያሉ የሚሰጡት የኮንዶሚኒየም ግን የ1 ሚሊዮን የ2 ሚሊዮን ዋጋ ነው። ያ ህጋዊ ወረቀት አላት ወይ? ደሺ ሃቭ ሎተሪ መስጠት የሚችለው መንግስት ብቻ ነው። እነሱ ምን አይነት እውቅና ተሰጥቷቸው ነው የምትሰራው? ኦኬ ሁለተኛ ሶስተኛ ያለ ይሄን ሌሎችንም ባዳው እሷን ብቻ ሳይሆን ሌሎችንም እነ መማርንም እነ ምናምን ጠይቀን ነበር። እኔ ምንድነው ያልኩት እርዳታ በምታደርጉበት ጊዜ ህጋዊ ይሁን። ብዙ ሌብነት ስላለ ብዙ ሰዎች ከመሬት ተነስተው ባለመኪና እየሆኑ ኢትዮጵያ ውስጥ በእርዳታ የሚሰራ ሮሚን በዚህ ታውቂያለሽ፣ ብዙ እርዳታ በዝቷል። ኤንጂኦ የሌላቸው ያለምንም እውቅና እየተነሱ እርዳታ ይሰራሉ። እዛ ላይ ትሳተፋለች። ምን ላይሰንስ አላት ይሄን ለማድረግ? አታድርግ እኮ አይደለም ባባሽ። የሚረዳው ብር የሚሄደው ብር ወዴት እየሄደ ነው? በዚህ ጉዳይ ላይ ለምን ኤንጂኦ በጣም በዚህ ጉዳይ ለመሳተፍ ከፈለገች ለምን ናን ፕሮፊት ኦርጋናይዜሽን ኤንጂኦ ክሬት አድርጋ በህጋዊ ለምን አይሰራም? ቦርድ ያለበት ገንዘቡ ወጪውም ገቢውም የሚታወቅበት። ይሄ ለሀቢባ ብቻ ሳይሆን ማንም በእርዳታ ላይ ለሚሳተፍ ያቀረብነው ነው። ለምን ኢትዮጵያ ሀገራችን ልክ እንደ ሌሎች ወስተርን ሀገራቶች እንዲያድግ ሲረዱ እኮ በራሳቸው አካውንት ነው የሚረዱት። በእኛ አካውንት እኮ አይደለም። እኔ ስረዳቸው እኛ ቤት በራሳቸው አካውንት ነው። አንቺ እንደዛ ታሪክ ትችላለሽ። እዚህ ጋር ደግሞ አንድ ጥያቄ ያለኝ መንግስት ኢትዮጵያ ነው ሎተሪ እየሸጡ መንግስት የማያውቀው ቀርቶ ነው? ለምንድን ነው መንግስት የማያውቀው? ኦኬ ጥያቄያችን ምን እንደወጣቃለች። ኦኬ የኢትዮጵያ መንግስት ዶክተር አብይ አህመድ ምን ብሏል መሰለሽ? እኔ ብዙ ሌብነት አለ መቆጣጠር አቅቶኛል ብሎ ስለተናገረ መቆጣጠር አቅቶኛል ብሏል። ሌብነቱ በዝቷል። ስለዚህ መቆጣጠር አቅቶኛል ካለ ከላይ ያለው ያውቃል ማለት አይደለም። ኦኬ ብዙ ቅድም አሁን የብልጽግና ደጋፊ አይደለሽም አልከኝ። መልሰህ ደግሞ ለብልጽግና ውሻ የምትደግፈው ነው እኮ ግራ ገባኝ። አይደለም እኔ ኢትዮጵያዊ ነኝ። እኔ ብልጽግና አልቃወም አልደግፍም። እኔ ኢትዮጵያዊ ነኝ። እኔ መንግስትን ደግፋለሁ አልቃወም። መንግስት እንዲለወጥ እንዲለወጥ ነው የምፈልገው። ባሽ እኔ እኮ መንግስት እንዲለወጥ ዲሞክራሲ እንዲሆን ነው የምፈልገው። ወቂ ቤታዩ ነው። አሁን ለመንግስት ስራ እያገዝክ ነው አንተ ይውዳ አይደለም። ይኸውልሽ እኔ መንግስት እንዲለወጥ ወደ ዲሞክራሲ እንዲመጣ ፍትሃዊ እንዲሆን ነው እንጂ የምፈልገው ደጋፊም ተቃዋሚም አይደለም። አንደኛ የአሜሪካ ዜጋ አለ ሀሳብ መስጠት ነው እንጂ የምችለው አይደለ ሮቢ? ሀሳብ መስጠት እኔ በዲሞክራሲ እየኖርኩኝ ኢትዮጵያ ውስጥ እንዲያድርጉ አይደለም። እኔ የምለው ምንድነው የትኛውም ሀገር መንግስት ከሌለ ገባሽ ሰላም አይኖርም። መንግስት ደግሞ ፍትሃዊ መሆን አለበት። ፍትሃዊ ለመሆን ብዙ ሌብነት እኮ አለ። በጣም እቃወማለሁ መንግስት ስህተት የሚሰሩትን አይደል እንዴ? ጥሩ ሲሰራ ደግሞ እንደግፋለን። አንቺ እንደምታረጊው ሮቢ አንቺ ራስሽ ሄደሽ ጎብኝተሽ አይተሽ መልካም ነው ያለውን መልካም ትያለሽ፣ መጥፎ የሆነ ደግሞ ምንድነው አረንጓዴ ቢጫ ቀይ እስከምትሆኚ ትቃወሚያለሽ። ወይ ሮሚ አሁን እሱ ከተናገረው ሶሪ አቋረጡ። አሁን ከተናገረው ምንድነው ያለው? ቤቷ ገብተው ያለ ማንም ፍቃድ ገብተው የራሳቸውን ነገር እንዴት ነው ምረው ይናገራሉ ምናምን የራሳቸውን ችግር ያወራሉ አለ። እሱ አስገድዳቸው ነው እንዴ ላይቭ ላይ የሚሄዱት? ፈልገው አይደል እንዴ? ሀቢባ አንድ ቁጥር ጽፎ አስገብኝ ሀሳብ አለኝ ታሪኬን ልናገር ብለው እኮ ነው የሚገቡት። እሷ ጨቅጨቃቸው በግድ ግቡ ብላ አይደለም እኮ አይደለም ተነጋግረው ባዳው ይኸውልሽ ቤታየው አሮንጤኝ ብዙ ጊዜ አንቺ የምትከታተይ አይመስለኝም። የራስሽን ነገር ነው የምታራምጂው። የተቆራረጠ ነገር የምታይ አይመስለኝም። ብዙ ቢዚ ነሽ አንቺም ራሱ ብዙ ጊዜ ሶሻል ሚዲያ ነሽ። ከዛ ውጭ ደግሞ ስራ ይኖርሻል። አሮንጤኝ የምትከታተይ አይመስለኝም። ልብ አድርገሽ እንዴት እንደሚሰራ ምናምን የምታውቂ አይመስለኝም። ተነጋግረው ተወያይተው የሚረዳውን ሰው የሚያመጡ እነሱ ናቸው። ገባሽ? ተረዳ ብለው መረጃ የሚያመጡ እነሱ ናቸው። ተደራጅተው ነው የሚሰሩት። በጣም ግሩፕ ናቸው። ከፈለግሽ ልዘረዝርልሽ ይችላል። ግሩፕ እንደዛ የቆሰሉ እናቶች በእግር መራመድ የማይችሉ እያየን ነው። ላይክ የውሸት ነው እያልከን ያለው ቤታየው እንደዛ ያየነው በቁጥር የሚቆጠር ጠየቅ ፈቃድ አለ ወይ ብሎ የሚመጣ ሰው ያለ አይመስልም። ይሁዳ ባሁን አንተ ጠያቂ የምትጠይቅበት ፈቃድ አለ ወይ? ይሄን ያክል ሰው ላይ እኔ ለመጠየቅ ባዳወይ ይሄ በኢንተርናሽናል ሎ ራሱ በአለም አቀፍ ሎ መብቴ ነው። የማንም ዜጋ በኢንተርናሽናል ሎ የመጠየቅ መብታችን ነው። ምክንያቱም ይሄ ባዳወይ በኢትዮጵያ ሎ በአሜሪካ ሎ በኢንተርናሽናል ሎ ይሄ ራሱ ኢሊጋል
ገባሽ? ስለዚህ ነው የምጠይቀውን ህግን በደንብ ስለማውቅ ነው። እኔ እኮ ባዶ ወይ እሷ እንድትለወጥ በጣም ሀቢባ እኮ መልካም ጎን አላት አይደል? ሊደር ናት። በጣም ብዙ ሰው ይከተላታል። የመናገር ችሎታ አላት። ጠንካራ ናት። ግን የምትሰራው ስራ ሌሎችም ማስረጃ አመጣልሻለሁ። እዛ ቤት ተረዱ ተብሎ ያልተረዱ መጥተው የተናገሩ አሉ። ጀስት ላይክ በሌላ ኬስ እንደተደረገ የኔ ቤት ነው የሚመጡት። ሌላ ቦታ ዝም አሰኝተው አፋፍ ነው። ለምሳሌ በቅርብ ጊዜ የተደረገው ኦኬ፣ በቅርብ ጊዜ በአለ ሀበሻ እና በባዶዎች ሰሞኑን ትልቅ የምትሰሙት ነገር አለ። ነገ ከነገ ወዲያ ምንድነው የቴስት ኦፍ ኢትዮጵያ ኦነሮችን አመጣቸዋለሁ። ምክንያቱም ምን ተደርጓለኝ መሲ ገበሬዋ የምትባል ይቅርታ፣ መሲ ጉራጌዋ የምትባል አምጥታ የሆነች ልጅ ለ3 ዓመት ከግማሽ 4 ዓመት ተጎዳች፣ ተበደለች ተብሎ ምን እንደተሰራ ይተሻል። ህገወጥ አቡ ዱባይ ድረስ ሬስቶራንቱ ድረስ ሀቢባ ሰው ልካ በቪዲዮ እያስቀዳች እንትን ስታደርግ ነበር። አሁን የራሱ በህግ ያስጠይቃታል። ገባሽ? የሚሰሩት ነገር እኔ አንዳንድ ጊዜ ህጉን ስለማያውቁ ለነሱ ከፍታችሁ ንውጡ። ያላ ውጡልኝ፣ ውጡ፣ ተሰብሰባችሁ ውጡ። ይቅርታ አድርጉልኝ፣ መድኃኒት አልወሰድኩም። እንዲህ አትበል። ሀብታም አይደለም ጊፍት ጋላሪ ሙላ መጀመሪያ። አዎ ወይ ጭንቀት ንውጡ ደፋሮች። የእናንተ ፖለቲካና ምን ልሰማ ነው እዚህ ቁጭ ያልኩ? ያላ ጥቅም የለኝ ምን የለኝ። ውጣ፣ ተሰብስበህ ትወጣለህ። ደፋሮች ያለ እስቲ በማርያም ተወዳችሁ ቤታዮ በማርያም አንድ አርጋችሁ ያንቺ ቤት ፎሎ አርጋችሁ ላሉ ፎሎ አርጓትኝ እስኪ። አዎ መንቀረሻ አስወጥተሽን። አዎ ምን ጥቅም አለኝ እኔ? ያለ ፎሎ አርጓት እስኪ። ሁሉ በጥቅም ነው የሚሄደው። ወይ ዘንድሮ እና ስንት ሰዓት ነው ቁጭ ያልኩኝ? ቆይ እስኪ ስንት ሰዓት? 2-3 ሰዓት ሙሉ ያለ ምንም ጥቅም። ውጡ ተሰብሰባችሁ። ደፋር ድጋሚ ታስወጡትን እንድታስወጭ ነው። አላስወጣሽም። አሁንማ አላስወጣሽም። ቤታዬ ሎሚን አስገቢያ። እሺ ያስገባታለሁ። እሞን ፎሎ አርጊው በያቸው። የአንቺ ቤተሰብ እንዳለው ሁሉ እስኪ ፎሎ አርጉ። ምን ጥቅም አለኝ? አሁን ይሄን ፎሎ አርጉበት ያልኩትኝ ችግር የለውም። የኔ እናት ችግር የለውም። ነይ ሮሚ ነይ በስነ ስርዓት። በህግ አምላክ የታለች ሮሚ? ሮሚ ትረዳሻለች። መድኃኒትሽ እንዳልዋጥሽ ትረዳኛለች። ሮሚዬ ፎሎ አርጓት። 2500 ሰው አለ። ፎሎ አርግ። ለወሬ ብቻ ኝኝ ያልክ አትጻፍ እዚህ። ፎሎ አርግ። አዲያምን ፎሎ አርጉልኝ። ፎሎ አርጉ። ፎሎ አይከፈልበትም። ቴንኪው። እንደዚህ አርጉ። ጋላሪ አልሞላ 3 ጋላሪ እዚህ ይዤ አንበሳ ቲክታክ ዩኒቨርሳል 15,000 እዚህ ይዤ ቁጭ ብዬ የወሬ አለ። ፎሎ አርጉ። ጉድ እኮ ነው። አዎ ጉድ አይደለም። ዛሬ 1 ጋላሪ ብቻ ነው የተሞላልኝ። ቴንኪው ሶልዬ ቴንኪው። ቤታቸው አኩ ይርቀጥ ከፈለጉ ፎሎ ወይ ዜድ በሳቅ ገደልሽኝ። 5 ሰዓት ከሀያ ከሆነ ጥቅም ለሌለው ጋይስ፣ ኧረ አዱን ፎሎ አድርጉልኝ። መች አወኩ ነው ቤታዬ። ለካ እንዲህ ነው ሰው በጥቅም። እናቴ ቤታዬ ሮሚ እየረገጠችሽ ነው። ረገጠች፣ ችግር የለውም። ውሸቴን ነው። ኧረ ሮሚ እንዲህ አታደርግም። ትወድሻለን። አዎ በጣም ትወደኝ ሮሚ። ኧረ ፎሎ አድርጉ በማርያም። 1000 እንኳን 2500 ሰው ነው ያላችሁ። 1000 እንኳን ቢያንስ ፎሎ አድርጓት። ቴንኪው ሶልዬ ቴንኪው። አንበሳ እናት። አቤት አንበሳው አሁን ብትደግሚው ወይ 15,000 ጋላሪ ብትደግሚው እየበላሽ ነሽ አንቺ። በልቻለሁ። አይጠግብ ያለው
አይ ኖ ኮኪዬ ፎሎ ጋይ ቴንክ ዩ ፎሎ የምታደርጉ ቤታ የምትወዱ እኔ የምትወዱ ፎሎ አድርጉልኝ። እዩ ራንኳን እዩ እኔ ቤት ነው 34 የደረሰችው 34 እና እኔ ምን አገባኝ አንቺ ቤት 34 ደርሳለ እኔ አንድ ነገር የማይሰጠኝ የኔ ልጆች እንዳታረጉ ተጣሽ ታውቃለች ሌላ አካውንት አላት እግዚአብሔርን ሌላም 34 33 አላት የእውነት ማርያምን በቃ ፎሎ አድርጓል ፎሎ ጋይስ ሮሚ ምን እያለች ነው ጋይስ በዛኛው ስልክ ይዘግቷል እኮ እስኪ ክፈት ማለት እስቲ ይዛያላችሁ ሊያት አይ ጉዲ በቃ በሬ እዮዳም ከፈተ ቲክቶክ ቢዘጋማ ማርዬ እንትን ከፍተናል እኮ ዩቲዩብ ከፍተናል መሄጃ የለሽም ቁጭ ብለሽ ታያለሽ ሮሚ አልከፈተች አረ ከፍታለች ይመስለኛል ነው አልከፈተች ፎሎ አድርጓል ጋይስ አደምን አዳም እኔ የትም አልሄድም ያማችኋል